ለምእመናን መልእክት አለኝ። እባካችሁ አንድ እንሁን። ምናልባት በአንዳንድ አገልጋዮችም ጨክነን እንዳንፈርድ የሚያደርገን የናንተ የኋላ ደጀንነት ስለሚላላብን ነው። እባካችሁ እቴጌ ጣይቱ በዘመናቸው ለነበሩት ወታደሮቻቸው የገቡትን ቃል ልጆቻቸውን ለማሳደግ ለወላጆቻቸው ብርታት ሆኖ ለሀገራቸው ዳር ድንበር ዋጋ እስከ መክፈል በሙሉ ቁርጠኝነት ለመዋጋት የደፈሩ ልጆች ያሏቸው ወላጆቻቸው የልጆቻቸውን ነገር እቴጌይቱ ቃል ስለገቡ ነው የሚል ታሪክ በቅርቡ ሰምቻለሁ። እኔ ደግሞ የማውቀው እዚሁ መገናኛ አሚቼ ፊት ለፊት በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት የበጎ አድራጎት ድርጅት ተብሎ የተቋቋመ በኋላም በደርግ ዘመነ መንግስት የወታደራዊ እጓለማውታን ህፃናት ማሳደጊያ ድርጅት የተባለ ለደርግ ወታደር ልጆች የህፃናት ማሳደጊያ የደርግ መንግስት አቋቁሞ ለሀገራቸው ዋጋ ለመክፈል ዳር ድንበር ላይ ላሉት ልጆች ላሏቸው ወታደሮች ሞራል ሆኗቸው ለሀገራቸው እስከ መጨረሻው አቅታ ለመዋጋት የልጆቻቸው ነገር ከተያዘላቸው በሙሉ ሞራል ያው ብዙ ዋጋ እንደከፈሉ እናውቃለን። እኛ ነገ አንድ ነገር ብንሆን ከላይ ቤተሰቦቻችን፣ አባቶቻችን፣ እናቶቻችን ከታች ልጆቻችን ምናልባት ለ10 ለ15 ቀን የሚላስ የሚቀመስ ይኖራቸው ይሆናል። ከዛ በኋላ ግን ማንም ዞር ብሎ እንደማያያቸው ስለምናውቅ ይሆናል አንዳንዶቻችን ድምጽ መሆን ያቃተን። አርፈ ልጅን አታሳድግም? አርፈ ሽማግሌ አባትን አትጦርም? አርፈ እንደዚህ አታደርግም? ምን አገባህ አንተ እንዴ? ከአንድ ሚሊዮን ከአንድ ነጥብ ምናምን ሚሊዮን በላይ አገልጋይ ያላት የቤተክርስቲያኒቱ አገልጋዮች ምንም ሳይናገሩ ካንተ በላይ ፐብሊክ ፊገር የሆኑ ካንተ በላይ ተደማጭ የሆኑ እነ ዲያቆን እንትና እነ ቀሲስ እንትና እና ባንትና ሳይናገሩ አንተ እንደ ቁራ የምትጮህ ምን አግብቶ ነው? አርፋ አትቀመጥም ይሉናል። ምን እናርግ? ግድ የለም። ከሞት በኋላ ግን ህይወት አለ። ከመታሰር በኋላ አይደለም፣ ከሞት በኋላ። ከመታሰር በኋላ መፈታት ነው።